እሺ ልንገራችሁ አንድ ቀን አስታውሳለሁ ሼልተር ውስጥ ነኝ በጣም ፈሪ ነኝ ሰዎችን ማየት አልችልም እፈራለሁ በጣም አፍራለሁ በጣም ራሴን እጠላለሁ ራሴን ዝቅ አደርጋለሁ የዛች ቀን አስታውሳለሁ I've had enough እንግዲህ በጣም ራሴን ጠልቻለሁ ከዛ I said you know what ራሴን ባጠፋስ I think that would be good I think ራሴን አጠፋለሁ አሁን አልኩኝ because ህይወት አስጠልቶኛል ራሴን እጠላለሁ ተስፋ ቆርጫለሁ alright የዛኔ ቤተሰቦቼም ለራሱ they didn't know what I was going through እያለፍኩበት የነበርኩት ነገር because የሚያውቁት ማንነት already ገንብተውታል የታሰርኩበት ማንነት የሚያውቁት ማንነት ነው so I'm okay that's what they know እኔ ግን ያ ማንነት ያሳየሁት ማንነት የውሸት ማንነት ነው ተቀባይነት ለማግኘት በቤተሰብ ገባችሁ so ተስፋ ቆርጫለሁ በቃኝ ግን የዛኔ እግዚአብሔር ደረሰልኝ ማለት ነው ገባችሁ የመጨረሻ ሰዓት ስትደርስ ራስን ለማጥፋት ስትቀርብ ልንገራችሁ ምን እንደሚያጋጥም ልብህ ይከፈታል በስነ ስርዓት ልብክ ያናገራል እግዚአብሔር የዛኔ ነው የሚቀርብህ ለምን እንደሆነ አላውቅም honestly ከዛ ተስፋ መቁረጥ የፈለከው በህይወት አይደለም በራስህ ነው ሶ በራስህ ተስፋ ቁረጥ በገነባው ማንነት ተስፋ ቁረጥ ያሰሩ ሰዎች ካሉ አይምሮ ላይ በእነሱ ተስፋ ቁረጥ ራስህን ምረጥ then I decided okay ካሁን በኋላ ለማንም ሰው በራሴን አላጣም because መሞት ከሆነ ይሄኛው ሞት ይሻለኛል you know ስለዚህ የድሮ ማንነት ገደልኩት ብዙዎቻችን ግን ማንነት እንደሚገደል አናውቅም ምክንያቱም አንድ አይነት ሰው ሆነን እንድንኖር ነው የምንደረገው በጓደኞቻችን በቤተሰቦቻችን አሁን አንቺ ፓርትነርሽ ማለት ነው ቀን በቀን አዲስ ሰው እንደሆንሽ ሊያቀሽ ይገባል አንተም እንደዛው ማለት ነው ቀን በቀን አዲስ ሰው ናችሁ ማንነታችሁ እየሞተ ነው የሚመጣው አንድ አይነት ሰው ልሁን ብላችሁ ስትኖሩ እንደ ውሃ እየሆናችሁ አይደለም እየተደረቃችሁ ነው ማለት ነው and እኛ ሰዎች ስንባል 70% ውሃ ነን so we need to flow ከህይወት ጋር አዲስ ነገር ሲመጣ እግዚአብሔር ልባችን ላይ ሲያስቀምጥልን ከሱ ጋር መቀየር አለብን አለበለዚያ ድርቅ ስትል ተሰበራለህ በቀላሉ የኔ ምሰራበት ነገር ምንድነው it's from within ከመንፈሳዊነቴ ነው ሰዎችን ለማገዝ ነው እንጂ ሪተርን ለማግኘት አይደለም ታዋቂ ለመሆን አይደለም ገንዘብ ሀብታም ለመሆን አይደለም it's nothing related to that ከዛ እንደዚህ ስቀየር ማለት ነው ገንዘቡን ናቹራሊ መምጣት ጀመረ ወደኔ ታዋቂነቱ መምጣት ጀመረ ወደኔ የበለጠ ማለት ነው ስለማልፈልገው I don't care ሳታስብ ስትቀር ምንም ግዴለሽነት ካለክ ደግሞ ለገንዘብ ለታዋቂነት ሰዎች እንደዚህ ያዩኛል ያቺ ሴት አትወደኝም ይሆናል ክብሬ ይቀንሳል ከነዚህ ሁሉ ነገሮች ስትላቀቅ which is ዓለማዊ this is the matrix ከነዚህ ሁሉ ነገሮች ስትላቀቅ you become like you know who gives a fuck I'm going to be myself $11 አለኝ ባንክ አካውንቴ ውስጥ what are you going to say are you going to look down on me because I don't look down on myself I can't control what you think about me ሰዎችን ለማስደሰት ነው ሁላችንም ራሳችንን የምናጣው በሰዎች ያለን ይሆናል ሰዎች እኛን የሚመለከቱበት መነጽር በተቻለን አቅም ለመቆጣጠር ኮንትሮል ለማድረግ ስለምንሞክር ማለት ነው what happens is we burn out that's what happened to me I don't care anymore ለዛም ነው እያበድኩኝ አንዳንዴ የማስገባው ዘፈን እየጨፈርኩኝ ምናምን ቀውጥ ያደርገዋለሁ ምናምን እየተቀሳቀስኩኝ አንዳንዴ ደግሞ ረጋ ብዬ እመክራለሁ it's because በጣም የተለያዩ ፐርሰናሊቲዎች አሉኝ አንዳንዴ ማበድ ያምረኛል አንዳንዴ I love to talk አንዳንዴ ረጋ ብዬ ማገዝ እወዳለሁ እነዚህ ሁሉ ነገሮች ተቀበልኳቸው ያለ ምንም እንትን ዲፈንድ ማድረግ ሰው እንደዚህ ቢለኝስ እንደዛ ቢለኝስ ተቀበልኳቸው I don't care ከዛ እውነት አሁን everything is beautiful እግዚአብሔር ይመስገን በጣም ብዙ ነገር አጥቻለሁ ብዙ ነገር ደግሞ አግኝቻለሁ